ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቀላል የሆነ ሩዝ በቱና አሰራር ነው። እዚህ ጋር እንደምታዩት የሚያስፈልጉት ነገር ፓፕሪካ አለ፣ ስሞክድ ፓፕሪካ፣ የሩዝ ቅመም፣ እዚህ ጋር ደግሞ የተፈጨ ነጭ ሽንኩርት የደረቀ፣ ካሙን እና ካሪ ፓውደር እና እዚህ ጋር ደግሞ የፈረንጅ ቃሪያ በግማሽ አንድ ማለት ነው በተለያየ ከለር እና ቢንስ እና ካሮት እና ስዊት ኮርን በቆሎ ማለት ነው እነሱና ቱና እና ትንሽ ዘይት ያስፈልጉናል። የሚያስፈልጉን ነገሮች እነዚህ ናቸው። ከዛ መጥበሻ ላይ አንድ ሽንኩርት እዚህ ጋር ካተፈ ያስቀምጫለሁ። ከዛም እዚህ ጋር ቀለል የሚለው ነገር ሁሉንም በአንድ ላይ ነው የምንጨምረው። እዚህ ጋር የታጠበ ሩዝ አለ። እኔ ግማሽ የውሃ ብርጭቆ ነው ያደረኩት። እናንተ እንደምትፈልጉት መጠን ብዛቱን መጨመር ትችላላችሁ። ከዛ ሁሉንም ግብአቶች አንድ ላይ ነው የምናደርገው። እዚህ ጋር ቃሪያውን የፈረንጅ ቃሪያውን እናደርጋለን። አረንጓዴ ካላችሁ አረንጓዴም ለከለር እንዲያምር መጨመር ትችላላችሁ። ከዛም ቢንሱን፣ ካሮቱን እና ስዊት ኮርኑን በቆሎውን እናደርጋለን። ከዛም ቱናውን እናደርጋለን። ከዛም ትንሽ ዘይት ከዛም የነጭ ሽንኩርት ፓውደር የደረቀ ነጭ ሽንኩርት ማለት ነው ትንሽ እናደርጋለን። ፓፕሪካ ካሙን ትንሽ እናደርጋለን። ካሪ ፓውደር አንድ ሙሉ ያልሆነ የሾርባ ማንኪያ በጣም ሳይሞላ ትንሽ እናደርጋለን። ከዛ የሩዝ ቅመም ያው ቅርንፉድ፣ ቀረፋና የተቀላቀለው ሚክስ የሆኑ መግዛት ትችላላችሁ። ቅርንፉድ፣ ቀረፋ፣ ሄል ያለበት እና የሩዝ ቅጠሏ አረንጓዴ ቅጠሏ ካለቻችሁ እሷን ማድረግ ትችላላችሁ። ያው ሩዝ ብዙ ጊዜ የሚያጣፍጠው ቅመሞቹ ውስጡ ላይ የሚጨመሩት ቅመሞች ናቸው። እዛም እነዚህን ሚክስ እናደርገዋለን። ትንሽ ጨው እናደርጋለን። ከዛም እናቀላቅለውና ውሃችንን መጠነን እናደርጋለን።
ውሃችሁን መጠናችሁ ነው። እዚህ ጋር ግማሽ ብርጭቆ ስለሆነ የተጠቀምኩት ሩዝ ውሃም አድርገው 2 ብርጭቆ ነው በተጠቀምኩበት ማለት ነው። ከዛም እንጥደዋለን። ከለሩ ይሄንን ይመስላል። ይኸውላችሁ ያምራል በጣም። ከዛም እዚህ ጋር ከበሰለ በኋላ ይሄንን ይመስላል። ከለር ኮምቢኔሽኑ በጣም ያምራል። የተለያየ አትክልት ስላለበት ይሄን ይመስላል ሲበስል። ከዛም እንደዚህ አድርገን እናቀርበዋለን። ዘቢብ ምናምን ካላችሁ አሳመራችሁ ማቅረብ ትችላላችሁ። እናም የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስላያችሁልኝ አመሰግናለሁ። ቴንኪዩ። በጣም ነው የሚጣፍጠው፣ ሞክሩት። ባይ